ሰላም አድማጭ ተመልካቾቻችን የተለያዩ የዝውውር መረጃዎችን እንመለከታለን በዛሬው ፕሮግራማችን። ፕሮግራሙን ከመጀመራችን በፊት ላይክ እያደረጋችሁ ብትጀምሩ የበለጠ እኔን እንበረታታ ታደርጉኛላችሁ። የበለጠ የሰራሁትን ፕሮግራም ሌሎች እንዲያዩትና ለሚቀጥለው ጊዜ የበለጠ በርትቼ እንድሰራ ስለሚያደርገኝ እባካችሁ ላይክ በማድረግ ብትጀምሩ በጣም ደስተኛ ነኝ። የያዝኩትን የተለያዩ መረጃዎችን ላካፍላችሁ። አሁን በዚህ ሰዓት ላይ ጁሊያን አልቫሬዝ ወደ ባርሴሎና የሚያደርገው ጉዞ በድርድር ላይ እንደሆነ የተለያዩ መረጃዎች እያሳዩ ይገኛሉ ማለት ነው። ባርሴሎና የ100 ሚሊዮን ዩሮ ጥያቄ ለአትሌቲኮ ማድሪድ ቢያቀርብም አትሌቲኮ ማድሪድ ግን ወዲያውኑ ነው ውድቅ ያደረገው። 100 ሚሊዮን አልፈልግም የሚል ነው የአትሌቲኮ ማድሪድ ፍላጎት። አንድና አንድ ከ120 ሚሊዮን ዩሮ በላይ ነው ፍላጎታቸው ማለት ነው። አትሌቲኮ ሁሊያን አልቫሬዝን ለመሸጥ ማለት ነው። ባርሴሎና አዲስ ፕሮፖዛል እየቀረጸ ነው የሚል ነገሮች ይሰማሉ። አንዳንድ መረጃዎች እንደሚሉት 110 ሚሊዮን ፓውንድ 110 ሚሊዮን ዩሮ እና ደግሞ ተጨማሪ እስከ 25 ሚሊዮን የሚደረስ ጥቅማ ጥቅም ቦነሶች በሚቀጥሉ 3 ዓመታት በሚያደርጋቸው ጎልና አሲስቶች በባላንዶር ላይ በሚደረገው ተሳትፎ የሚወሰን ተጨማሪ 25 ሚሊዮን ቦነስ ለመጨመርና ከ110 ሚሊዮን ፕላስ 20 ሚሊዮን እስከ 135 እስከ 130 ሚሊዮን ዩሮ የሚጠጋ የዝውውር ጥያቄ ባርሴሎና ለአትሌቲኮ ማድሪድ ለማቅረብ እየተዘጋጀ ነው የሚሉ በሩመር ደረጃ የሚሰሙ ዜናዎች ናቸው። ነገር ግን አሁን ላይ ያለው ዜና ባርሴሎና 100 ሚሊዮን ዩሮ ውድቅ ተደርጎበታል። ተጨማሪ ገንዘብ ጨምሮ ለመምጣት በቁም ነገር እያሰበበት ነው የሚሉ ነገሮች አሉ። እንደተነገረው ከሆነ ዴኮ ቀንና ሌሊት ነው በዚህ ዝውውር ላይ እየሰራ የሚገኘው። ምክንያቱም ዓለም ዋንጫው ሳይገባት ሁሉን ነገር መጨረስ ይፈልጋል። ለሃንሲ ፍሊክም ቃል ገብቶላቸዋል የሚፈለገው ተጫዋች ይመጣል በሚል ነው። ይህ ምንን ሊያመጣ ይችላል? ዓለም ዋንጫ ከጀመረ ዓለም ዋንጫው ላይ የሚያደርገው ፐርፎርማንስ እየታየ አትሌቲኮ ማድሪድ የበለጠ ገንዘቦችን ሊጠይቅበት ይችላሉ የሚሉ መረጃዎች እየወጡ ይገኛሉ ማለት ነው። ስለዚህ ከዓለም ዋንጫው በፊት ይህ ዝውውር የሚያልቅበት ቻንስ አለው ማለት ነው። ባያልቅ እንኳን ባርሴሎና ሌሎች አጥቂዎችን እንደሚያስፈርም በጣም እርግጠኛ መሆን እንችላለን። ምክንያቱም እስከ 100 ሚሊዮን የሚጠጋ በጀት በጅቷል ማለት ነው ለአጥቂ ማለት ነው። ከባርሴሎና ጋር እየተነሱ ያሉ ሌሎች ዜናዎች በርናንዶ ሲልቫ ወደ ባርሴሎና የሚያደርገው ዝውውር አሁን ላይ ኦፕን ሆኗል የሚሉ ነገሮች አሉ። ምክንያቱም ሃንሲ ፍሊክም ፍቃዳቸውን ሰጥቷል። የበርናንዶ ሲልቫን ቴክኒካል አቢሊቲ እና ደግሞ ታክቲካል አንደርስታንዲንግ በጣም ወደውታል የሚሉ ዜናዎች ይወጡ ይገኛሉ። ምክንያቱም በርናርዶ ሲልቫ እንደሚታወቀው ከሆነ የ8 ቁጥር ቦታን ላቅ ባለ ደረጃ መጫወት ይችላል። ሁለተኛ ደረጃ ደግሞ ቨርሳታይል ነው፣ የትኛውንም ቦታዎች መጫወት ይችላል። ያ ደግሞ ለስኳድነት አሁን ባርሴሎና የፈልገው መጥቶ እንዲጀምር አይደለም፣ ለስኳድ ተጫዋች ነው። አንደኛ ለፔሪ እንደ ማሳረፊያ ሊሆን ይችላል። ሁለተኛ ደግሞ ለያማልም እንደ ማሳረፊያ እንደ ቤንች ተጫዋች ሆኖ ሊጫወት ይችላል። በደሞዙ ነው አሁን ሊስማሙ የሚችሉት። በርናንዶ ሲልቫ ጋር ጠረጴዛው ላይ ሁለት ክለቦች አሉ። አንደኛው አትሌቲኮ ማድሪድ ነው፣ ሁለተኛው ባርሴሎና ነው ማለት ነው። ከሁለት አንዱ መርጦ መቀላቀል የሚችልበት አድቫንስድ የሆኑ ንግግሮች እየተደረጉ ይገኛሉ ማለት ነው። አድማጮች ሌሎች የዝውውር መረጃዎችን ስንመለከት ደግሞ ሮጀርስ የአስቶን ቪላው ሮጀርስ ወደ አርሰናል የተለያዩ ወሬዎች እየሰማን እንገኛለን። አርሰናል ላቅ ያለ ፍላጎት በሮጀርስ ላይ እያሳየ ይገኛል የሚሉ መረጃዎች በጣም ሊንክ እያደረጉ እየወጡ ይገኛሉ ማለት ነው። እንደሚታወቀው ከሆነ ሮጀርስ በግራ ዊንገርነት እና በ10 ቁጥር ሚና መጫወት የሚችል ተጫዋች ነው። በግራ ዊንገር ቦታ ላይ አርሰናል ትልቅ ክፍተት ያለበት ቡድን እንደሆነ ይታወቃል። በግራ ዊንገር ቦታ ላይ እየተጫወቱ የሚገኙ ትሮሳርድ እና ማርቲኔሊ በዚህ ክረምት የዝውውር መስኮት መውጣታቸው በጣም ግልጽ እንደሆነ ብዙዎቻችን እንረዳንን። በሁለት ምክንያቶች፣ አንደኛው ትሮሳርድ እድሜው መጨመሩ ነው። ሁለተኛ ደግሞ ማርቲኔሊ እያሳየው ያለው ፐርፎርማንስ አርሰናል በሚቀጥሉት ዓመታት መገንባት ለሚፈልገው ቲም ብቁ እንዳልሆነ ያምናል። ለዚህም አሪፍ ኦፈር የሚቀርብላቸው ከሆነ አርሰናሎች ማርቲኔሊን በመሸጥ እዛ ቦታ ላይ ለሮጀርስ ያንን ቦታ ለመስጠት እያቀዱ እንደሆነ ይገኛል ማለት ነው። በርታ በጣም ሲሪየስ አርግቶ ነው ውሳኔዎችን እየወሰነ የሚገኘው። እንደሚታወቀው ከሆነ በርታ ዝውውሮች ላይ በጣም አክቲቭ እና ያሉን የሚያደርግ አይነት ዳይሬክተር ነው፣ ስፖርቲንግ ዳይሬክተር ነው። ያም ሮጀርስ አሁን ከአስቶን ቪላ ጋር የሚደረገው ድርድር ትንሽ ወሰብሰብ ሊል ይችላል። ከ85 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ነው
ገንዘቡ እየተተመነ የሚገኘው። ነገር ግን አሁን ላይ አርሰናል ፎከሱ አንድና አንድ የሻምፒየንስ ሊግ ፍጻሜ ጨዋታ ነው። ያን ነው መጀመሪያ ልንረዳ የሚገባው፣ የሻምፒየንስ ሊግ ጨዋታ ነው። ከሻምፒየንስ ሊግ ጨዋታ በኋላ ሙሉ ለሙሉ ፎከሱ ወደ ዝውውር መረጃዎች ወደ ዝውውር ያስገባል ማለት ነው። ሮጀርስ የመጀመሪያ ፕላናችሁ ነው ለአርሰናሎች። ከዛም በብዛት በዚህኛው የዝውውር መስኮት አርሰናሎች ብዙ ተጫዋቾችን ይለቃሉ ማለት ነው። ከነኛም ውስጥ ማርቲን ትሮሳር ቅድም እንዳልኳችሁ ነው፣ ቤን ዋይት፣ ጋብሪኤል ጂሱስ እነኚህ በጣም ለመልቀቅ ከጫፍ የደረሱ ተጫዋቾች ናቸው ማለት ነው። አድማጭ ተመልካቾቻችን ሌላኛው የዝውውር መረጃ ደግሞ እንደ አልቫሬዝ እና እንደ ሮጀርስ ባይሆንም ማንቸስተር ዩናይትድ የተለያዩ አማካዮችን እንደሚያስፈርም ከዚህ በፊት ነግሬያችኋለሁ። ይታወቃል 3 ወይም 2 ተጫዋቾች በግልጽ እንደሚያስፈርም ይታወቃል። ስለዚህ የተለያዩ ተጫዋቾችን እያጤነ ይገኛል ማለት ነው። ከነኛ መካከል አሁን ላይ ለማንቸስተር ዩናይትድ ቅርብ የሆኑ ጋዜጠኞች እያሉት የሚገኘው ሸዋሜኒ የማድሪዱ 6 ቁጥር ተጫዋች ሸዋሜኒ ወደ ማንቸስተር ዩናይትድ። ይሄ ደግሞ ትንሽ ወሰብሰብ ሊል ይችላል። ነገር ግን ማንቸስተር ዩናይትድ በዛ ቦታ ላይ አንገብጋቢ የሚያስፈልጋቸው ተጫዋች አለ። ወርልድ ክላስ ተጫዋች ነው ማምጣት የሚፈልጉት። ሚዲየም ክላስ ተጫዋች አይደለም ማምጣት የሚፈልጉት፣ ወርልድ ክላስ ተጫዋች ነው ማምጣት የሚፈልጉት። ካዛሚሮን ሲሪየስሊ መተካት የሚችል ተጫዋች ነው ማምጣት የሚፈልጉት። ከዛ ጋር ደግሞ ተመሳሳይ አይነት አጨዋወት ያለው ቹዋሜኒ ነው። ቹዋሜኒ የማድሪድ 6 ቁጥር ነው። አሁን እዚህ ጋር ዝውውሩ ሊሳካም ላይሳካም እድሎች አሉ። ሊሳካ የሚችልበት እድል ሮድሪ የማንቸስተር ሲቲው ተጫዋች ሮድሪ ወደ ማድሪድ የሚያቀና ከሆነ ቀጥታ ቹዋሜኒ ቦታ ላይ ነው የሚጫወተው። ያ ደግሞ ቹዋሜኒ እንዲለቅ ሊያመቻች ይችላል ማለት ነው። ሮድሪ ወደዛ የሚሄድ ከሆነ ሊያመቻች ይችላል። ማይሳካበት ቻንስ ደግሞ ማድሪድ ወደፊት መገንባት የምፈልገው ቲም ላይ ቹዋሜኒ አስፈላጊ ነው ብሎ ጆዜ ሞሪኖ እና ማድሪድ የሚያምኑ ከሆነ ለማንቸስተር ዩናይትድ ነገሩ ወሰብሰብ ሊል ይችላል ማለት ነው። ግን ማንቸስተር ዩናይትድ ቹዋሜኒ ላይ ፍላጎት አለው። ነገር ግን አሁን ላይ ምንም ያዘጋጁት ዶክመንት ወይም ደግሞ ያቀረቡት ምንም አይነት የገንዘብ ፕሮፖዛል የለም። ለማድሪድ ግን እንደ ፍላጎት ደረጃ የተለያዩ ተጫዋቾችን እያጤኑ ነው። ከነኛ መካከል ቶናሊ ማንቸስተር ዩናይትድ በባስኬት ውስጥ የያዛቸው ተጫዋቾች መካከል አንደኛው ቶናሊ ነው ማለት ነው። ቶናሊ፣ ቹዋሜኒ እና ማቲያስ ፈርናንዴዝ ከሶስቱ አንዱ እንደሚመጣ በጣም የማንቸስተር ዩናይትድ ደጋፊዎች እርግጠኛ እንድትሆኑ ልነግራችሁ እችላለሁ ማለት ነው። ማቲያስ ፈርናንዴዝ ወይ ቹዋሜኒ ወይ ቶናሊ ከሶስት አንዱ ማንቸስተር ቤት ይመጣሉ። እኔ ግን በግሌ ብትጠይቁኝ ማቲያስ ፈርናንዴዝ ወደ ማንቸስተር ዩናይትድ በጣም ግልጽ ይመስለኛል፣ የሚሄድበት ቻንስ አለው። ይሄን ነው አሁን ያሉት። ዝም ብሎ ሩመር መረጃዎችን ከመናገር ግልጽ የሆኑ መረጃዎችን ለማቅረብ ስለፈለኩ ነው። አመሰግናለሁ። የተመቻችሁ ላይክ፣ ሰብስክራይብ ቅድም እንዳልኳችሁ አድርጉልኝ። አመሰግናለሁ።